ከህወሓት ጋር በተለይ በጠቅላይ ሚኒስትሩ አካሄድ ላይ አስተዳደር ላይ በተመለከተ ተመሳሳይ እይታዎችን ተጋባላችሁ አክስባችሁበት ላይ ሆን ይችላል ከየሁለታችሁም የሚሰማው ጉዳይ ግን ተመሳሳይ ይመስላልና ወደፊት አብራችሁ የምትሰሩበት አጋጣሚ ይኖራል አንግራ አስተዋወሽኝ ሰሞኑን አንዱ አንተ የህወሓት ተላላኪ ያለኝ ስክሮል ሳረገው ወላይ አንተ የሻዕቢያ ተላላኪ ላይ ነበር የዛሬ 3 አመት እኛ በህወሓት ጊዜ የአምባገነን ስርዓት እንደታገል ነው ዛሬም አምባገነን ስርዓት ለመመስረት እየሄደ ነው ህዝብ መገደል የለበትም መታሰር የለበትም ብለን ነው እየታገልን ያለ ነው ከህወሓት ጋር ታግለናል አሸንፈናል ተደራድረናል ስልጣን ለቀዋል ከላቸው ሄደዋል ዛሬ በራስ ለኔ የነሱና የብልጽግና ጉዳይ የተበላሸ ፍቺ ነው የሚመስለኝ ወይ ደግሞ አባታቸው ሞቶ በውርስ ላይ የሚጣሉ ልጆች ነው የሚመስሉኝ ከኛ ጋር የሚያገናኝ ጉዳይ የለም ህወሓቶች ከስርዓቱ ጋር ያላቸው ክርክር አለ ሲፈልጋቸው እኛ ምንናገረው ትችት ይተቀሙበታል ግን ከህወሓቶች ወደፊት ሊሰሩ ይችላልላችሁ ወደፊት እዚህ ሀገር ውስጥ ሁሉም ኃይል ማንስማማው አልኩ ከግንቦት ሰባቶች ጋር ከፍተኛ ክርክር ውስጥ ነበር አይደል አብረን እንሰራለን ወደፊት እዚህ ሀገር ያለ ዜጋ በሙሉ የፈለገው የፖለቲካ ልዩነት ቢኖረው ልዩነቱን ይዞ ሀገር ግንባታ ላይ አብሮ መስራት ይችላል ከመርጫው በኋላ ህወሓት አሸንፎ ከዛ ወዲህ ጦርነት ውስጥ ገብተው ሌላ ነገር ውስጥ ካልገቡ በስተቀር ህወሓት አሸንፎ ሌላ ድርጅት አማራ ክልል ላይ አሸንፎ ሌላ ሶማሌ ላይ አሸንፎ ከመጣ እኛ ኦሮሚያ ላይ አሸንፈን ከመጣ የግድ ፌደራል ስርዓት ላይ አብረን መስራት ግዴታቸው ይሄ ደግሞ ለህወሓት ብቻ አይደለም ሌሎች ከኛማ ይስማሙን ጋር